እንደምን አምሽታችኋል 3 ሰዓት ሆኗል ከኢትዮጵያ ቴሌቪዥን ከሰዓቱ ዜናዎች ጋር ተመስገን በየነም በአየርላንድ የፌደራል አምባሳደር ሆነው የተሾሙት አምባሳደር ሌላለም ገብረ ዮሐንስ ለአየርላንዱ ፕሬዝዳንት ሹመት ደብዳቤያቸውን አቀረቡ አምባሳደሩ ከሀገሪቱ ፕሬዝዳንት ሜሪ ማካሊስና በየደረጃው ካሉ ባለስልጣናት ጋር የሀገራቱ ግንኙነት ወደ ተሻለ ደረጃ ስለሚያድግበት ሁኔታ መክረዋል በተመሳሳይ በየመን የፌደራል ባለሙሉ ስልጣን ሆነው የተሾሙት አምባሳደር ሐሰን አብደላም ለየመን ውጭ ጉዳይ ሚኒስቴር የሹመት ደብዳቤያቸውን ማቅረባቸውን ውጭ ጉዳይ ሚኒስቴር ያደረሰን መረጃ ያመለክታል ወደ 4000 የሚጠጉ በአዲስ አበባ የሚገኙ ጎዳና ተዳዳሪዎች ፍቼ ወደሚገኙ የማሰልጠኛ ጣቢያ ተሸኙ የጎዳና ተዳዳሪዎቹ ወደ ማሰልጠኛ ጣቢያው እንዲገቡ የተደረገው አስተዳደሩ የጎዳና ተዳዳሪነት ችግርን በዘላቂነት ለመፍታት እየወሰደ ባለው ተግባራዊ እርምጃ መሰረት ነው ዘገባው የኢትዮጵያ ዜና አገልግሎት ነው የምታቀርብልን ደግሞ ጸገነት አሰፋ ናት በአዲስ አበባ ከተማ አስተዳደር የተደረገው ጥናት እንደሚያመለክተው በከተማዋ ከ3000 እስከ 4000 የሚደርሱ የጎዳና ተዳዳሪዎች ይገኛሉ እነዚህን ወገኖች ካሉበት አስከፊ ህይወት በማውጣት በዘላቂነት ለማቋቋም ተግባራዊ እንቅስቃሴ ተጀምሯል በተለያዩ ማህበራዊና ኢኮኖሚያዊ ችግሮች የተነሳ ለጎዳና ተዳዳሪነት የተዳረጉት እነዚህ ህብረተሰብ ክፍሎች ልዩ ልዩ ስልጣናዎችን በመስጠት አምራች ኃይል የሚሆኑበት እድል ተመቻችቷል ብለዋል የአስተዳደሩ ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አቶ ታደሰ በንቲ አዲስ አበባ ውስጥ የሚገኙ የጎዳና ተዳዳሪዎችን ከያሉበት በማንሳት ወደ ስራ መግባት የሚያስችላቸውን የህይወት ክህሎትና መሰል ስልጣናዎች ለ10 ቀናት እንዲወስዱ ይደረጋል ብለዋል ኃላፊው 4000 ያህል የጎዳና ተዳዳሪዎች ፍቼ ወደሚገኘው ማሰልጠኛ ማዕከል በፈቃደኝነት ተንቀሳቅሰዋል ፈቃደኝነት ወጥቶ እናንተ እንደተመለከታችሁት ከፍተኛ ፍላጎትና ተነሳሽነት ነው ያላቸው ይሄንን ተጠቅመንኛ አስፈላጊውን ስልጠና በመስጠት ወደ ስራ ለማሰማራት ዝግጅት አድርገናል እድሜያቸው ከ14 አመት በታች የሆኑት ህጻናት ለስራ የበቁ ባለመሆናቸው ተለይተው የአዲስ አበባ ከተማ አስተዳደር ሴቶች ወጣቶችና ህጻናት ጉዳይ ቢሮ እንደሚረከባቸውም አቶ ታደሰ አመልክተዋል ቢሮው በቀጣይነትም በዚህ ዙሪያ ከሚሰሩ መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ህጻናቱ ተገቢውን እንክብካቤና የትምህርት እድል እንዲያገኙ እንደሚያደርግ ኃላፊው ገልጸዋል አረጋውያንና ተደራራቢ አካል ጉዳት ያለባቸው የጎዳና ተዳዳሪዎች ደግሞ የአዲስ አበባ ከተማ አስተዳደር በሚያስተዳድራቸው የአካል ጉዳተኛና የአረጋውያን ተቋማት ገብተው አገልግሎት እንዲያገኙ ይደረጋል የሙያ ክህሎት እንዲጨብጡ የተደረጉ ሰልጣኞች ወደ ስራ ሲገቡ በመሳሪያ ቁሳቁስ ከመደገፍ ባሻገር የብድርና ቁጠባ አገልግሎት የሚያገኙበትን እድል መመቻቸቱን ነው አቶ ታደሰ የተናገሩት ለእቅዱ ማስፈጸሚያም 41.5 ሚሊዮን ብር የአዲስ አበባ ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ቢሮ እንደሚያስፈልገው ገልጸዋል የኢትዮጵያ ዜና አገልግሎት እንደዘገበው ይህ የኢትዮጵያ ቴሌቪዥን ነው የሰዎች ለሰዎች ድርጅት በደወሎ ቦረናና በኦሮሚያ ግንደበረት ወረዳዎች በቀጣዮች 3 አመታት ለማከናወን ያቀዳቸውን የልማት ፕሮጀክቶች ይፋ አደረገ ፕሮጀክቶቹ ሲጠናቀቁም ከ300 ሺህ በላይ ነዋሪዎችን ተጠቃሚ ያደርጋሉ ነው የተባለው አባታይሉ ዝርዝር አለው የሰዎች ለሰዎች ግብረሰናይ ድርጅት በቦረናና ግንደበረት ወረዳዎች በቀጣዮቹ 3 አመታት ለማከናወን ያቀዳቸውን የልማት ፕሮጀክቶች ይፋ አድርጓል በወረዳዎቹ የሚከናወኑት የልማት ፕሮጀክቶች በትምህርት በጤና በገጠር መሰረተ ልማት ዘርፍና ተያያዥነት ባላቸው ጉዳዮች ነው ፕሮጀክቱ ይፋ በሆነበት ወቅት የአዲስ አበባ ከተማ አስተዳደር ከንቲባ አቶ ኩማ ደመቅሳ እንደገለጹት ድርጅቱ በሀገሪቱ የተለያዩ የልማት እንቅስቃሴዎችን ያከናወነ ይገኛል በወረዳዎቹ ለማከናወን የተያዘው ፕሮጀክት ለ5 አመቱ የእድገትና የትራንስፎርሜሽን እቅድ መሳካት ጉልህ ድርሻ እንዳላቸውም ተናግረዋል መንግስትም ለተግባራዊነቱ ድጋፍ እንደሚያደርግም ጭምር Mission formation has largely involved in various sectors of integrated ሰዎች ለሰዎች ግብረሰናይ ድርጅት በሀገሪቱ የተለያዩ የልማት ስራዎችን እያከናወነ ነው በመሆኑም በቀጣይ የሚያከናውናቸው ስራዎች መንግስትም ተበብሩን አጠናክሮ እንደሚቀጥል ላረጋግጥላችሁ እወዳለሁ የድርጅቱ የዳይሬክተሮች ቦርድ አባል ወይዘሮ አልማዝ ቦምብ በበኩላቸው ድርጅቱ በሀገሪቱ ቀጣይነት ያለውና ልማትን ለማፋጠን የተቀናጀ የገጠር ልማት ፕሮግራም ነድፎ እየተንቀሳቀሰ ነው ብለዋል በሁለቱ ወረዳዎች የሚከናወኑት ፕሮጀክቶችም ከ300 ሺህ በላይ ነዋሪዎችን ተጠቃሚ እንደሚያደርግም ነው የተናገሩት ፕሮጀክቱም ተፈጻሚ ለማድረግም ከ118 ሚሊዮን ብር በላይ በጀት መመደቡንም ወይዘሮ አልማዝ አስታውቀዋል በኢትዮጵያ ሬዲዮና ቴሌቪዥን ድርጅት አዘጋጅነት የቴሌቪዥን ፕሮዳክሽን ስልጠና የተከታተሉ ሰልጣኞች ተመረቁ ስልጠናው በቴሌቪዥን ዜናና ፕሮግራም ጥራት ላይ ያተኮረ ነው አበበ ኃይሌ ዝርዝር አለው ከዚህ ቀደም የነበሩብንን ህጸጾች ወይንም ደከመቶች የበለጠ አስተካክለን
የተሻለ ነገር ኮንትሪቢዩት ለህዝቡ ለተመልካቾቻችን የተሻለ ነገር እንድናበረከት ያግዛል። በፊት ከምንሰራው የተለየ ሙያዊ ዕውቀት አስጨብጦናል። 126 የመገናኛ ብዙሃን ባለሙያዎች እንዲሁም 40 የሚሆኑ የሚዲያ ኃላፊዎች የኢትዮጵያ ሬዲዮና ቴሌቪዥን ድርጅት የፕሮግራም ጥራትና አቀራረብን በተመለከተ በሰጠው ስልጠና ላይ ተሳትፈዋል። ሰልጣኞቹ ከኢትዮጵያ ሬዲዮና ቴሌቪዥን ድርጅት ከክልልና ከድሬዳዋ መገናኛ ብዙሃን እንዲሁም ከመከላከያ ፖሊስና ዜና አገልግሎት ድርጅቶች የተውጣጡ ናቸው። ስልጠናው በተለይም በኢትዮጵያ ቴሌቪዥን የአየር ሰዓት ወስደው ፕሮግራማቸውን የሚያሰራጩ ክልሎች ደረጃውን የጠበቀ አቀራረብ እንዲኖራቸው የማድረግ ዓላማ ነበረው። ዓላማውን ለማሳካት የሚያስችል ግንዛቤ መጨበጥ መቻላቸውንም ነው የመገናኛ ብዙሃን ባለሙያዎቹ የገለጹት። ብዙ ጊዜ ለምንጨነቀው ለስክሪፕት ነው። ስክሪፕታችን እንዲያምር ነው የምንጨነቀው። አሁን ግን ከስክሪፕት ውጪ በፒክቸር ብቻ መልእክት ማስተላለፍ እንደምንችል አሰልቺ የሆኑ አሰራሮቻችን ልናስወግድ እንደምንችል የሚያሳይ ስልጠና ነው። በተቻለ መጠን ሳይንሱ የሚያዘውንና ለኦዲየንሱ ማራኪ የሆኑ ነገሮችን እንድናቀርብ የሚያግዝ ስልጠና ነው ብዬ አስባለሁ። ካሁን በኋላ ስራችን የምንሰራው እንግዲህ የራሱ የሆነ ሪሰርች ምርምር አካሂደን ነው። መጀመሪያ ቀጥታ ዘው ብለን ወደ ፕሮግራም አንገባም። በቀጣይ የጨበጡትን እውቀት ከመተግበር ባሻገር ለባልደረቦቻቸው ለማካፈል እንደሚሰሩም ተናግረዋል ሰልጣኞቹ። እኔ እንዳዘጋጅ በስራ ያሉ ሰዎችን ይህን ኢንፎርሜሽን የማስተላለፍና የተሻለ ለውጥ የማምጣት እቅድ አለኝ። ቅድሚያ እኔ የተማርኩትን ትምህርት ተግባራዊ ያደርጋለሁ። ይሄ የመጀመሪያው ግቤ ነው። ከዛ አስከትዬ ይህን እድል ላላገኙ የስራ ባልደረቦቼ በማካፈል ጥሩ ነገር እንዲሰሩ አደርጋለሁ ብዬ አስባለሁ። ለሰልጣኞቹ ሰርተፍኬት የሰጡት የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ዋና ስራ አስኪያጅ ጽህፈት ቤት ኃላፊ አቶ ዳንኤል በቀለ ድርጅቱ በዘርፉ ክልሎችን ለመደገፍም ሆነ የራሱን አቅም ለማጠናከር መሰል ስልጠናዎችን አጠናክሮ እንደሚቀጥል አስታውቀዋል። ኢትዮጵያ ሬዲዮና ቴሌቪዥን ድርጅት በስልጠና በተለይ ሊዲንግ ሮል በመውሰድ ያሉብንን ችግሮች በማጥናት እያጠናን ከፍላጎታችን ከትሬኒንግ አሰስመንት በመነሳት ስልጠናዎችን በየጊዜው የመቅረጽ ኃላፊነት አለው። ይህን ሮል ይወስዳል ብለን እንጠብቃለን። ከካናዳ በመምጣት ስልጠናውን የሰጡት አቶ ደሳለኝ ኢዮብ በበኩላቸው አንድም ሰው ቢሆን ለውጥ ያመጣልና ያገኛችሁትን እውቀት በተግባር አውሉ በማለት መልእክታቸውን ለሰልጣኞቹ አስተላልፈዋል። በሰለጠናችሁት እናንተ 120ዎቹ 120 ሺህ ሰው ማፍራት ትችላላችሁ። ለውጥ ማምጣት ይቻላል ከተፈለገ ማለት የተሻለ ነገር መስራትም ከተፈለገ የተሻለ ነገር ይመጣል። በመጨረሻ የምናልፈው ወደ የአየር ሁኔታ ዘገባ ነው። ተረኛ አቅራቢዋ የኔነሽ ወልደ ገብርኤል ናት። ወደ እሷ አምራችኋለሁ። አመሰግናለሁ። በትናንትናው ዕለት በስንት ሸለቆና አጎራባች የሀገሪቱ አካባቢዎች ላይ አንጻራዊ የደመና ሽፋን መጨመር ተስተውሏል። በመሆኑም ምስራቅ አማራ፣ ምዕራብና መካከለኛ ኦሮሚያ፣ የደቡብ ብሔር ብሔረሰቦችና ህዝቦች ክልል እንደዚሁም የደቡብ ከፍተኛ ቦታዎች በኪስ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ አግኝተዋል። ይሁን እንጂ የተቀሩት የሀገሪቱ ክፍሎች በአመዛኙ ፀሐያማ ሆነው እየዋሉ ከመሆኑም በላይ በምዕራብና በደቡብ ከፍተኛ ቦታዎች ላይ የቀኑ ዝቅተኛ ሙቀት መጠን ከ5 ዲግሪ ሴልሺየስ በታች ተመዝግቧል። የተሻለ ዝናብ የነበራቸውን አንዳንድ አካባቢዎች ለመጠቆም ያህል በጅማ 17፣ በአምቦ 12፣ በባቲ 9፣ በፍቼ 8፣ በሳውላ 2 በሚሊሜትር ይገኙበታል። ዛሬ ከቀትር በኋላ ላይ የተቀበልነውን የሳተላይት ምስል ደግሞ ስንመለከት በሰሜን ምስራቅ፣ በመካከለኛው፣ በምዕራብና በደቡብ ምዕራብ የሀገሪቱ አካባቢዎች ላይ ከሰሞኑ የተሻለ የደመና ሽፋን ይስተዋላል። በነገው ዕለትም ሰሜን ንፍቀ ክበብ የሚገኘው ዝቅተኛ የአየር ግፊት ወደ ሀገራችን እንደሚጠጋ ይጠበቃል። ይህም ሁኔታ ከአረብ ምድርና ከሰሜን ህንድ ውቅያኖስ ወደ ሀገራችን እየገባ ያለውን እርጥበት አዘል አየር እንዲጨምር ምክንያት ይሆናል። በመሆኑም በሀገራችን ከፍተኛ አካባቢዎች ላይ የደመና ሽፋን መጨመር ይኖራቸዋል። በአጠቃላይ ምስራቅ ትግራይ፣ ምስራቅ አማራ፣ ምዕራብና መካከለኛው ኦሮሚያ፣ የደቡብ ብሔር ብሔረሰቦችና ህዝቦች ክልልና የደቡብ ከፍተኛ ቦታዎች ከሚኖራቸው የደመና ሽፋን በጥቂት ቦታዎቻቸው ላይ ዝናብ ያገኛሉ። ቀሪዎቹ የሀገሪቱ ክፍሎች በአመዛኙ ፀሐያማ ሆነው ይውላሉ። አመሰግናለሁ ኔነሽ። ከኢትዮጵያ ቴሌቪዥን በቀጥታ የተላለፉላችሁ ለ3 ሰዓት ያዝናቸው ዜናዎች እነዚሁ ናቸው። ስለተከታተላችሁ እናመሰግናለን። ተመስገን።